ግልጽ ጥያቄ ትወጂኛለሽ ወይ? አዎ በጣም ነው የምወድ። ቆይ ግን ካፍሽ ነው ወይስ ከልብሽ? አንተ ምን ይመስላል? እኔ ባውቀው ምን አስደብቀኝ? ከልቤ ነው የምወድ። የኔ እንደሆነ ታውቂዋለሽ። አንቺን በጣም ከመውደድ የተነሳ ያለኝን አይደለም የሌለኝን እንኳን አፈር ልሽ ነው የማመጣልሽ። አውቃለሁ። ታዲያ ለምን ይመስላል እንዲህ መቀብጥብህ? ቆይ እኔ ሆነ አደጋ ቢደርስብኝና በሞት ምን ታደርጊያለሽ? ምን አይነት ጥያቄ ነው? ኧረ አትሞትብኝ። የጠየቅኩሽን መልሽልኝ። ስቅስቅ ብዬ ነው አማለክ ሰው። ከዛ ጥቁር ለብሽ ብዙ ጊዜ ማዘን ነው የሚመስለኝ። በቃ እንዴ ከማዘን ሌላ ምን ሊኖር ይችላል ታዲያ? ለነገሩ ልክ ነሽ። ከዚህስ በላይ ምን ይደረጋል? እንዴ እኔ ፍቅር ምን ሆነ ነው? በጣም እያስፈራራኝ እኮ ነው ዛሬ። ምንም አልሆንኩም የኔ ፍቅር። አሁን መሄድ አለብኝ። በቃሽ። ወዴት ነው ጥላኝ የምትሄደው? ስራ መግባት አለብኝ። እሺ እኔ ፍቅር እወድሃለሁ። እሺ ሄሎ ሳሚ። ሄሎ ታሪ ፈልግህ ነበር። ለሄዱ ሳትሰውቅ መውጣት ትችላለህ? ሄዱ ካንተ ጋር መስለኝ። እስካሁን አልደረሰችም እንዴ? አዎ ምን ተፈጥሮ ነው? እሺ በቃ ፈልግህ ነው። ከእንጨት ቤቱ ጀርባ ነኝ። ና በቃ እሺ መጣሁ። ምላጭ አቤት። ና እያየን መጣሁ ነው ተደርሽ። እሺ እንኳን ደስ ያለሽ። ልጁን በጭንቀት ልደፊ ነው አይደለ? ጭራሽ እየተከታተልሽኝ ነው ማለት ነው? አዎ እየተከታተልኩሽ ነው። ምን ታመጫለሽ? እናቱ ልክሽን ያለፍሻል መሰለሽም? ልክሽን ያለፍሽውማ አንቺ ነሽ። ቆይ ልጁ ምን አድርግ ብለሽ ነው እንደዚህ የምታስጨንቂ? ይልቁንስ ልክሽን እያለፍሻልሽው አንቺ ነሽ። እሺ ገባሽ አይደለ? ይኸውልሽ እኔ ካንቺ ጋር አፍ በመከፋፈት ክብሬን ዝቅ አላደርግም። እሺ ፍቅረኛዬ ነው ብለሽ የምታስቢ ከሆነ ለደህንነቱ በደንብ አድርገሽ ተጨነቂ። እሱን ለእኔ አትነግሪኝ። ገባሽ? እንዴ ኤዱዬ ወደ ስራ አልተመለስሽም እንዴ? ምን ትመለሳለች? አሁንማ እኮ አንተን በጉልበት ትቀማ እንዲያሰበሽ ነው። ይኸውልሽ ስሚኝ፣ ጉልበት እግዚአብሔር ነው። እሺ ደግሞ እኔ ልመክርሽ ነው እንጂ ልቀማሽ አልመጣሁም። ልቀማሽ ብልም ደግሞ አልችልም፣ ምክንያቱም ሳሚ አንቺ ነው። እና እዚህ ምን ትሰሪያለሽ አንቺ? ሳሚ ፍቅረኛ አለው አልታይሽም እንዴ? እባክሽ ትሄጂልን። እሺ ሳሚ አሁን እንዴት ነው? ሴትዮ እኔ እያለ ምንም አይሆንም አልኩሽ እኮ። አሰሚም እንዴ? አታስቢ ኤዱዬ፣ አሁን እኮ ደህና ነኝ። ለዚች ርካሽ መመለስ ሳይሆን ጭራሽ ኤዱዬ ብለህ ታቆላምጣታለህ። ዝም በይ። ትሰሚኛለሽ? ኤዱ ማለት ወርቅ ልብ ያላት ልጅ ናት። ሁላችንም ብንጨመቅ እንኳን አንደርስባትም። አንተ እኔ ልጅ ነሳ። ይቅርታ የኔ ፍቅር ተናግቼ እኮ ያው ከኔ እሷን አስበልጣህ አይደለ? ሂጂክ ነው። ምን እያልሽ ነው? አንቺ እኮ ፍቅረኛዬ ነሽ። ኤዱ ደግሞ የምወዳት እህቴ። አይመስለኝም። ሳታውቀው ሁለት አፍቅር እየተሰቃየ ነው ያለው። ምን እያልሽ ነው? የማይመስል ነገርም አታውቂ። ስለነበረኝ ጊዜ አመሰግናለሁ። እሺ ቻው። ትንሽ እኔን ስለምን አትረጅም? አይከተለኝም እንዴ? አይኔ እያየማ አትቀማኝ።